ከዛ በኋላ ደግሞ እንግዲህ ይሄ የዚህ ኮፍያም ታሪክ የተለየ ነው። እሱ እናንሳው እስኪ ነው ብዙ ጊዜ እንግዲህ ይሄ ኮፍያ ነጩ ባዶ አለ። ለምሳሌ ዳና ሆኖም ይሰሩ ነው እሳቸው በእጃቸው ተማሪዎቹ እየሰሩ እንዲጠቀሙ ነው አንዱ። አረንጓዴ ቢጫ ቀዩ ግን በኋላ ነው የተደረገበት። እንግዲህ አምስት አይደል? አምስቱ እስልምናን ነው የሚወክለው አርካን الاسلامን ናም አረንጓዴ ቢጫ ቀዩ ኢትዮጵያዊነት ነው። ምን ነበር እንግዲህ ያው ድሮ እናንተ ልጆች ናችሁ እኔ ደርሻለሁ ሶስቱም የኃይለ ሥላሴ መንግስት ጊዜ ትንሽ ነኝ እንጂ ደርሻለሁ። የ10 ዓመት ምናምን ልጅ ነው ሞኖስታቸው ሲሄዱ ያ ቁርአን ቤት ኤድ ቀን አስፈቅደን እንገባለን እና ሐረር አይደለም የኛ እኔ ወለጋ ነው የነበርኩት አይዘጋም ነበር በዓልና ዛሬ በዓላችን ነው ብዬ ካላንደር አይዘጋምና እዛ ሁሉ ደርሰናል ለማለት ነው። በኢትዮጵያ የሚገኙ ሙስሊሞች በዓላቸውን አከበሩ ተብሎ ነው የሚወጣው ጋዜጣ። ኢትዮጵያውያን ሙስሊሞች ሲሆን በኢትዮጵያ የሚገኙ ሙስሊሞች አትባልም። የእስላም ሀገሩ መካ ምናምን ዋርካ እንደዚህ ተረቶች ሁሉ ለመጡ ከዛ የመጣ ነው። ስለዚህ ሙስሊም በመሆን ዜግነትን ተቀምጠሃል ማለት ነው። ስለዚህ ተከፍተው አይደለም የጀመሩት ሺኢሳ ነው ይሄማ ሙስሊም ነን ሙስሊምም ነን ኢትዮጵያዊነታችንን አንተ አይደለም መስጠቱን ምትከለክሉንም ነው ተተንላቸው ምን ሄደውን አይነት የስግል ስልት አይደለም የተጠቀሙት። ኢትዮጵያውያንም ነን ሙስሊሞችም ነን ሙስሊምነታችንንም አንተው አሁን ልክ የአክሱም ጥያቄ ሲነሳ መካስሩ ምናምን የሚሉት ሁሉ እኮ ከዛ ጋር የተያያዘ ነውና እንደሱ አይደለም አሉ። ስለዚህ አንዱን የትግል ስልት ያደረጉት ይሄንን ኢትዮጵያዊ ሙስሊም የሚለውን ያሳያል ማለት ነው። ዩኒፎርምም ሆነ ማለት ነው መንገድ እንዳው ኢትዮጵያ ውስጥ እኛ አንድ ኤግዚቢሽን እዚህ ረመዳን ላይ ስናሳይ ይሄ ጠሪቃን አያሳይም ምንም አያሳይም። አንድ ሙስሊም ሼክ የነበሩ በዚህ ትርጉም የሰሩት የትኛውም ጠሪቃ ሊያደርገው የሚችል ሙስሊም የሆነ ኢትዮጵያዊ ሙስሊምና ኢትዮጵያዊነቱን ለመግለጽ የሚለይ አይደለም ይሄ ማድረግ ይችላል እስከሚል ነው ያስተማርነው ማለታችን ነው። እና መልእክቱ ይሄ ነው ዲዛይን ነው ያ ዲዛይን ይሄንን መልእክት ይዞ የተሰራ ኢትዮጵያዊነትን የሚገልጽ። ስለዚህ የሆነን ጠሪቃ የሆነን መንሃጅ የሆነን መንገድ ሊያሳይ ሳይሆን በወቅቱ የነበረ አሁንም ይሄ ኮፍያ ሰው ሲመለከተው ማስታወስ ያለበት ወደ ኋላ ተመልሶ በዛን ዘመን የነበረ ጭቆናን በዛን ዘመን የነበረ አያቶቻችን አባቶቻችን ኢትዮጵያዊ አይደላችሁም ተብለው የተገፉበትን ለመቃወም እኛ እኮ ኢትዮጵያዊ ነን ግን ኢትዮጵያዊ ከመሆናችን ጋር ሙስሊም ነን ይሄው ኮፍያችን ላይ አረንጓዴ ቢጫ ቀይ ያለ የሚለውን ነገር ለማስቀመጥ ነው። እውነት ነው። እንዳውም የዘውድ በዓል የሚባለው ድሮ ጥቅምት 23 ነው ኃይለ ሥላሴ የነገሱበትን የሚያሳየው እዛ ላይ ግጥም ተገጥሞለት ግጥም መግጠም ሁሉ ነው ያስተዋወቁት ሺኢሳ። ሌሎቹ ዘራፍ ምናምን የጠቅላሽ ቀን ነበር የሚባለውና ተከታዮቻቸውን ግጥም እንዲገጥሙ አድርገው ለንጉሱ እንዲነግሩ ከዛ የሚሄን ኮፍያ በሽልማት ሁሉ አቅርበውለት ኢትዮጵያዊነትን ለመግለጽ እንደዚህ እያሉ ነው የመጡት።